ሀይ ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ብራጣ አብረን እንሰራለን። ብራጣ ያው በዘይት ነው። አንዳንዴ በቅቤ ይሰራል፣ በዝብዳ ማለት ነው። ሳቦካው መጀመሪያ ዱቄቱን እንትን ስላለ አልነገርኳችሁም። የጨመርኩት ትንሽ የጨውና ዱቄት በውሃ ብቻ ነው፣ ሌላ ነገር አይጨመርበትም ማለት ነው። ከዛ ካቦካሁት በኋላ እንደዚህ ቆራርጬው ነበረ። ከዛ እንደዚህ በትንሿ ቆረጥኩ የጠፈጠፍኩኝ። እዛ በዘይት ነው የምጠቀልለው ማለት ነው። በዘይት ነው የምጠቀልለው፣ በቅቤ አይደለም። በቅቤ ሲሆን ደግሞ በጣም አሪፍ ነው የሚሆነው። ብስክስክ ይላል። ያው ዘይቱ ብዙም ያደርገዋል እንጂ እንደ ቅቤው ብስክስክ አያደርገውም ማለት ነው። እና እንደዚህ አድርጌ ዘረጋዋለሁኝ። በዘይት እየነካሁ ነው የምዘረጋው። እዛ እንደዚህ ከሁለት ነው ያጠፍኩት። ያው ካሜራው ራቅ ያለ ይመስላል፣ ግን ዙሮ ለእናንተ ይገባችኋል ማለት ነው። እዛ እንደዚህ ደግሞ በዘይት አረግና እንደዚህ ከሁለት ብቻ ነው የማጥፈው ማለት ነው። ለቁርስም ለራትም ይሆናል። ብራጣ ለሁሉም ይሆናል። አንደኛ ሲበሉት ካፍ ላይ ጣፋጭ ነው፣ ይቀላል፣ በደንብ ይበላል ማለት ነው። እንደዚህ አደረኩ በኋላ በእጄ ነው ዘርጋ ዘርጋ የማደርገው። ምንም አያስቸግርም። ለቀቅ ያለ ሊጥ ነው። ይኸው እንደምታዩት ለቀቅ ያለ ነው። ሳወካው ጨውና ውሃ ብቻ ነው ያደረኩት። ዘይትም አልጨመርኩም፣ ምንም አልጨመርኩም ማለት ነው። በዘይት ሲሆን የሚሰራው ዘይቱ በጣም ይተፋልና አይፈልጉትም። በቅቤ በዝብዳ ሲሆን ግን ቢበዛም ምንም አይልም። ሲጀመር አይበዛም፣ ይመጣዋልኝ ይመስለኛል ሊጡ ዘይቱን እንትኑን ቅቤውን ማለት ነው። ዘይቱ ግን አይመጠጥም፣ ይተፋል። ትንሽም ብትጨምሩበት ይተፋል። እንደዚህ አድርጌ ዘይት ነው ይሄ፣ እጄን ብቻ ነው ነካ አድርጌ እንትን የምለው። በጣም ትንሽዬ ማለት ነው፣ በጣም ትንሽዬ። ዘይቱን ይሄን ለማሳየት ነው አሁን ያደረኩት። እንደዚህ እያረኩኝ ሁሉንም በተመሳሳይ አጥፈዋለሁ ማለት ነው። እስከ መጨረሻው ትንሽ ያጭር ቪዲዮ ናተኝ፣ ለእናንተ ትጠቅማችኋለች ማለት ነው። ብራጣ መስራት ምንም አያስቸግርም። እንደዚህ አድርጌ በአራት በማይዘን ነው የማደርገው ማለት ነው። እንደዚህ አድርጌ ሁላቸውንም እጨርሳቸዋለሁ። ጨርሻለሁ። ይኸው እንደምታዩት ከዛ ለተወሰነ ደቂቃ ለ5 ደቂቃ ወይም ለ10 ደቂቃ እንደዚህ ሸፍናችሁ መቆየት ትችላላችሁ ማለት ነው። ትንሽ እንትን እንዲሆን ለቀቅ እንዲልላችሁ። ከዛ ያው ከ5 ደቂቃ እስከ 6 ደቂቃ ምናምን የሚሆን ካቆየሁት በኋላ እንደዚህ አድርጌዋለሁኝ። ካሜራ የሚይዝልኝ ስላጣሁ ነው። እንደዚህ ያው ለእናንተ ይገባቸዋል ብዬ ነው። ከዛ እንደዛ ካረኩ በኋላ ያው አሁን በመዳመጫ እንትን አልለውም። ይሄ መጥበሻዬ ነው መጋገሪያው ማለት ነው። ጣዋው መጋገሪያው ነው። ትንሽዬ ጣዋው ላይ ትንሽ ዘይት አደርግበታለሁ። እንትኑ ማለት ፎረኑ ታች ስለሆነ በደንብ አይታይም። ስልኩንም እንትን ማለት ስላልቻልኩ ነው፣ ማቅረብ ስላልቻልኩ ማለት ነው። ምክንያቱም በሁለት እጄ ስለምሰራ በአንድ እጅ ስልክ መያዝ አልችልም። ለዛ ነው መጨረሻ ላይ ያሳያችኋለሁ። እንቺ ነው ጣዋው፣ ታች ነው ፎረኑ። በጣም እርቁ ነው የሚታየው፣ አልተመቸኝም። እዛ እንደዚህ እያደረኩኝ ጨርሳለሁ ማለት ነው ሁሉንም። በመዳመጫ ካረጋችሁ ግን በጣም መዳመጫውን እንትን አትበሉት እሺ። ጨቋና አታርጉት እንዳይጣበቅ፣ ምክንያቱም ክፍተት መኖር አለበትኝ። ነካ ነካ ጫን ጫን ብቻ ነው ማድረግ ያለባችሁ። እንደዚህ በትንሿ በቃ አይደለም፣ በደንብ ሳትጭኑት ትንሽዬ ብቻ ጫን ጫን እያደረጋችሁ እሳቱ ድምቅ ማለት አለበት ጣዋው ላይ ማለት ነው። መጥበሻው ይኸው እንደዚህ እንደምታዩት ቆንጆ ከለር ነው የሚሆነው። እስቀረብ አድርጌ ላሳያችሁ። በአንድ እጄ እየጋገርኩ በአንድ እጄ እናንተን ለማሳየት ነው ማለት ነው። ትንሽዬ ዘይት አደረኩበት ጣዋው ላይ። በአንድ እጄ ነው እንደዚህ አሁን እያደረኩ ያለ፣ እናንተን ለማሳየት ነው። ያው ጨርሻለሁ፣ ግን እናንተ ማየት ስላለባችሁ ፎረኑ ታች ነው በጣም
እንደምታዩት እዛ እንደዚህ ያደርጋለሁኝ። በጣም ታችኛው ቀንበር ማለት የለበትም። ቶሎ ብላችሁ ነው ገልበጥ ገልበጥ ማድረግ። እሳቱንም በምታዩት አይነት ነው። ትንሽ በጣም አትጫኑት እሺ። በዚህ በማውጫው በማንኪያው በጣም አትጫኑትኝ። ይኸው እንደዛ አድርጌም ከለሩ ደስ የሚል ብራጣ ነው እየጋገርኩ ያለ። በምታዩት አያችሁታ እንዴት እንደሚያምር። ዘይት የለው አልበዛበት። በጣም ደስ የሚል ማለት ነው። ውድድ አድርገው ነው የሚበሉትኝ ነው። እንደዚህ ጫን ጫን በዚህ በተነፋው በኩል ጫን ጫን ስታደርጓት ትንሽ ወደዛኛው ወደ ተነፋው ይሄድላችኋል ማለት ነው። እንደዚህ ነካ ነካ እያደረጋችሁ የውስጠኛው እንዲገባለት እንደዚህ የምታዩት ይችን መጨረሻ ነው። ይሄ ጨርሻለሁ። በአንድ እጅ እየሰራሁ ስለሆነ በአንድ እጅ አይመችም። ያው ሊጥ አይደለም እናንተን ለማሳየት በአንድ እጅ ስልኩን በአንድ እጅ ደግሞ ሊጡን ነው እየሰራሁ ያለ እየጠፈጠፍኩ ያለ እና አሁን ይሄ መጨረሻ ማለት ነው። ይኸው እንደዚህ በዚህ መልኩ ጨርሻለሁኝ ውዶቼ። ግን ላይክ ሰብስክራይብ እያደረጋችሁ አስተያየት መስጫው ላይ ደግሞ ኮሜንት አድርጉልኝ፣ አስተያየት ስጡኝ ማለት ነው። ማስተካከል ያለብኝ እንዳስተካከል ወይ ካሜራ አያያዝ ሊሆን ይችላል፣ ወይም ደግሞ ከመጀመሪያው ሊጡን ሳቦካ ያለውን ነገር ሂደቱን ማወቅ ፈልጋችሁ ከሆነ ኮሜንት መስጫው ላይ አስተያየታችሁን አስቀምጡልኝና ከመጀመሪያው አሳያችኋለሁ ማለት ነው። እና አበረታቱኝ የኔ ውዶች፣ አበረታቱኝ። ሰብስክራይብ ብታደርጉልኝ ለእናንተ የሚቀንስባችሁ ምንም ነገር የለም። ለእኔ ይጠቅመኛል፣ ለእናንተ ደግሞ የሚቀንስባችሁ ነገር የለም። ይሄው ፖለቲካ የነጻ ከዘር ከሃይማኖት የነጻ ነው ይሄ እና የምታዩት ነው። ስራ ላይ ነን። የስራ አካውንት ስለሆነ ሰብስክራይብ ብታደርጉልኝ ለእኔ ይጠቅመኛል ውዶችዬ። እሳቱ በዚህ በምታዩት መልኩ ነው። በጣም መብዛት የለበትም፣ በጣም ደግሞ ፈዛዛ መሆን የለበትም። እንዳይደርቅ፣ ፍዝዝ ሲል ደግሞ ይደርቃል። በጣም ሲበዛ ደግሞ ወደ ውስጥ ሳይገባ ይቃጠላል። እንደዚህ አድርጌ ጨረስኩኝ ማለት ነው። በዚህ መልኩ ማለት ነው። በጣም የሚያምር ሆኖ ተጨርሷልኝ። ከዛ በሚቀጥለው ደግሞ ምን እናደርጋለን መሰላችሁ? ማባያውን ነው የምንሰራ። ሾክሾካ ነው የምንሰራው። ቤት ቶማት ይሉታል፣ ቤት ቶማት ይሉታል። ሾክሾካ ዘይት ነው ያደረኩኝ በትንሿ። ከዛ ቲማቲሜ እንደዚህ ቆርጣለሁ። እዛ እንደዚህ ድቅቅ አድርጌ ከትፍና እንቁላሌን ደግሞ ሰብሬያለሁ። እዛ ሞቅ ዘይቷ ጨምራለሁ ቲማቲሙን እንደዚህ እንደምታዩት። እንቁላሌን በዚህ እመታለሁ። 4 እንቁላል ብቻ የጨመርኩኝ። እዛ እዚህ የጨመርኩት ቱም፣ የተፈጨ ሽንኩርት፣ የተፈጨ በሰል፣ ጨው፣ ፍልፍል አስወድ ምንድነው የሚባል ደግሞ ኩርኩም፣ እሱን ነው የጨመርኩት። ትንሽዬ ማጂ አርጌ ጨምሬያለሁኝ። እነዚህን መሰል መሰል አርኩ በኋላ እንደዚህ። እዚህ ደግሞ ሻይና ቡና እየሰራሁ ነው። ሻይና ቡና ነው ይሄ። የቁርስ አይደል እየሰራሁ ያለ፣ የቁርስ ሰዓት ስለሆነ እዚህ እንደዚህ አድርጌ ቲማቲሙ ሙቲት ካለ በኋላ ቅመም ጋር ተዋሃደ በኋላ እንደዚህ እንቁላሉን በደንብ ከመታው በኋላ እጨምረዋለሁ ማለት ነው። እንደዚህ እጨምረዋለሁ። ቢጫውና ነጩ በደንብ መመታት አለበት፣ መደባለቅ አለበት። ከዛ እንደዚህ አድርጌ ጨመርኩ በኋላ ደባልቀዋለሁ። ቅመሙ ቲማቲሙ በደንብ መደባለቅ አለበት። ቅመሙ ቁጭ እንዳይልብን እንደዚህ እናደባልቀውና እንተወዋለን ማለት ነው። አሁን እንደዚህ አድርገን ስንተወው በደንብ በራሱ ይበስልና ቆንጆ ይሆናል። እዚህ ሻይም እየደረሰልኝ ነው። እዚህ ቡና አለ፣ ሻይ ቅጠልና እንትኑ አለ፣ ስኳር። አሁን ቡናዬን እጨምራለሁ።
ስኳር ማለት ነው። ይቅርታ ስኳር ጨመርኩኝ። ስኳር ግን አታብዙ፣ ስኳር አታብዙ። ይህ ሻይ ቅጠሉ ነው። እነዚህኛው ደግሞ ቡና ነው። ያው እንደዚህ ነው። እዛ የጠዋት ቁርሳችን እንደዚህ አድርገን እየጨረስን ነው። አያችኋ? ቆንጆ የሆነ ቤት ቶማት ይሉታል። እንደዚህ አድርጌ ጨርሻለሁ ውዶች። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁልኝ አስተያየት መስጫው ላይ ደግሞ ሀሳባችሁን አስቀምጡልኝ አያለሁኝ። እና አመሰግናለሁ ውዶችዬ፣ አበረታቱኝ። በጣም ነው የማመሰግናችሁ የኔ ውዶች። ይኸው በዚህ መልኩ እንደዚህ አድርጌ ከድናለሁ ማለት ነው። እዚህ ደግሞ ይሄ ሻሂ ነው። ቅርንፉድና ሄል ነው የምጨምረው። ለጣሙ ቆንጆ ነው ሻሂውን። እዛ ሻሂ እንደዚህ ደርሷል። እንደዚህ አድርጌ ገለብጣለሁ ሻሂውን። ደስ የሚል ሻሂ ማለት ነው። እዚህ ደግሞ ቡና ደርሷል። ቡል ብሎ ነው የፈላ፣ ተፈናጠረብኝ እና እንደዚህ አድርጌ ጨረስኩኝ። ወላውዬ ምናምን ጠራርጌ ያለችውን ነገር ጨረስኩኝ ማለት ነው። በዚህ በምታዩት መልኩ ውዶቼ፣ የምወዳችሁ በጣም ማከብራችሁ፣ እንደዚህ አድርጋችሁ ሰብስክራይብ አድርጉልኝ። እሺ ሰብስክራይብ አድርጉልኝ። በጣም ነው የማመሰግነው። አመሰግናችኋለሁ። ቁርሴን በዚህ መልኩ ጨርሻለሁ። ይሄ ብራጣና ቤት ቶማት ለራት ሁሉ ይሆናል። ቻው